ዩኒቨርሲቲ የመጀመሪያ ዓመት የፍሬሽ ተማሪ ሆኜ ፕላስ ፕላስ ወይም ፕሮግራሚንግ ኮመን ኮርስ ይሰጠን ነበርና ሙሉ ለሙሉ ኮዱን ሸምድጄው ነበር የገባሁት። ለፈተና የሚያስፈልገኝ የምችለውን ሸምድጄ ማልችለውን ደግሞ ጀስት ቲዎሪውን ብቻ አንብቤ ነበር። ምንም የኮዲንግ እውቀቱ አልነበረኝም ወይም ባክግራውንዱ አልነበረኝም። ከአንድ ዓመት በኋላ የ8 ወር የዌብሳይት ዴቨሎፕመንት ኮርስ ወስጄ ለክላይንት የሚሸጡ ፕሮጀክቶችን አንድ ከጓደኛዬ ጋር በመሆን ሁለት ደግሞ ብቻዬን የሚሸጡ ፕሮዳክቶችን ሰርቼ መሸጥ ችያለሁ። እንዲሁም ከረንትሊ ኢትዮ ቴሌኮም ውስጥ ዴቨሎፕመንት ቲሙ ጋር ኢንተርን ሆኜ እየሰራሁ ነው። ምንም የሶፍትዌር ኢንጂነሪንግ እውቀት ካለመኖር እንዴት ፕሮዳክቶችን ኢንዲፔንደንትሊ ወደ መስራት እንደመጣው የገጠሙኝን ቻሌንጆች እናንተም ትማሩ ትማሩ ትችላላችሁ። ምን አይነት ቻሌንጆች ያጋጥሟችኋል፣ እንዲሁም በምን ያክል ፍጥነት ገንዘብ መስራት ትችላላችሁ እና ምን አይነት ዌዎች አሉ፣ አድቫንቴጆች ሶፍትዌር ኢንጂነሪንግ ብትማሩ አድቫንቴጅ የምታገኙት አድቫንቴጅ እና ሶፍትዌር ኢንጂነሪንግ ደግሞ ባልማር የሚያስብሉ ነገሮችን እነግራችኋለሁ። ከዚህ ቪዲዮ በኋላ ሶፍትዌር ኢንጂነሪንግ ለእናንተ ይሆናል ወይስ አይሆንም የሚለውን ዲሳይድ ታደርጋላችሁ። እስከ መጨረሻው ድረስ አብራችሁን ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳትረሱ። ሰላም፣ ወንዶሰን ተሰማ እባላለሁ። የባህር ዳር ዩኒቨርሲቲ ተማሪ እና ጁኒየር ሶፍትዌር ኢንጂነር ነኝ። ይህ ቻናል የራሴን ፐርሰናል ጆርኒ ሪከርድ የማደርግበትና ለእናንተ ስለ ሶፍትዌር ኢንጂነሪንግ፣ ስለ ዌብሳይት ዴቨሎፕመንት እንዲሁም ስለ ሌሎች ዲጂታል ስኪሎች የምናወራበት ቻናል ነው። ላይክ፣ ሰብስክራይብ፣ ሼር በማድረግ ሰፖርታችሁን አሳዩኝ። ወደ ቪዲዮ። በመጀመሪያ ሶፍትዌር ኢንጂነሪንግ ምንድን ነው? ሶፍትዌር ኢንጂነሪንግ አብዛኛው ሰው ኮድ ማድረግ ብቻ ይመስለዋል። ነገር ግን ሶፍትዌር ኢንጂነሪንግ በውስጡ የተለያዩ ፊልዶች ያሉት የተለያዩ የሶፍትዌር ሲስተሞችን በተጠናና በታቀደ መልኩ ዲዛይን የማድረግ ቢልድ የማድረግ እና ሜንቴን የማድረግ ሙያ ነው። ሶፍትዌር ኢንጂነሮች የተጠቃሚውን ፍላጎት ከመረዳት ጀምሮ ኮድ እስከ ማድረግ ሶፍትዌሮችን ስኬሌብል፣ ሴኪዩር እና ለአጠቃቀሞቹ አድርጎ የመስራት ኃላፊነት አለባቸው። እንዲሁም ከሳይበር ሴኪሪቲ፣ ከኔትወርኪንግ፣ ኤአይ፣ ዳታ አናሊሲስ እንዲሁም ከተለያዩ ሌሎች ፊልዶች ጋር ኮላቦሬት አድርጎ የመስራት ኃላፊነት ይኖርባቸዋል። ሶፍትዌር ኢንጂነሪንግ በውስጡ ፍሮንትኢንድ፣ ባክኢንድ፣ ዩአይ ዩኤክስ ዲዛይን፣ ሲስተም አርኪቴክቸር፣ ጌም ዴቨሎፕመንት፣ ሞባይል አፕሊኬሽን ዴቨሎፕመንት እና የተለያዩ ሌሎች ሰብ ፊልዶች ያሉት ብሮድ ካታጎሪ ያለው ፊልድ ነው። ከነዚህ ውስጥ አንዱን መርጣችሁ መማር ትችላላችሁ። ስለዚህ የመጀመሪያው ስቴፕ ምን እንደምትማሩ ምን ኢንተረስት እንደሚያደርጋችሁ አይደንቲፋይ ማድረግ ነው ማለት ነው። ከዛ የምትማሩትን ከወሰናችሁ በኋላ ደግሞ የተለያዩ ሪሶርሶች አሉ ለመማር። የመጀመሪያው እና ቀጥተኛው ዩኒቨርሲቲ ውስጥ መማር ነው። ዩኒቨርሲቲ ውስጥ የ5 ዓመት ኮርስ ነው ሶፍትዌር ኢንጂነሪንግ። ከዛ ጋር ተያይዞ ኢንፎርሜሽን ሲስተም፣ ሳይበር ሴኪሪቲ፣ ኮምፒውተር ሳይንስ አሉ። እነሱ መማር ትችላላችሁ። እኔ በግሌ ኢንፎርሜሽን ሲስተም ነው እየተማርኩ ያለው። ዩኒቨርሲቲ ውስጥ መግባት ግዴታ አይደለም። የዩኒቨርሲቲው ዌይ ደግሞ ረጅም ነው፣ 5 ዓመት ይፈጃል። ከዛ ደግሞ ስፔሲፊክ የሆነ ፊልድ አያስተምሯችሁም። ጀስት ሳይንሱን ነው እንጂ የሚያስተምሯችሁ አንድ ሪል ወርልድ ላይ ኮንትሪቢዩት ልታደርጉበት የምትችሉት ነገር አያስተምሯችሁም። ጀስት ሳይንሱን አዜ ሳይንስ ሶፍትዌር ኢንጂነሪንግን ያስተምሯችኋል። ብዙ ፊልዶችን ዲስከቨር ታደርጋላችሁ፣ እንዴት እንደሚሰራ ታያላችሁ ፕሮፌሽናሊ እንጂ ሪል ወርልድ ላይ የሚሰራ ፕሮዳክት ዴቨሎፕ ለማድረግ የሚሆን እውቀት አትጨብጡም። በሪል ወርልድ ስትሆኑ ሶፍትዌር ኢንጂነሪንግ ዲግሪ ሳይሆን የምትጠየቁት ምን ሰርታችኋል፣ ምን መስራት ትችላላችሁ የሚለውን ነገር ነው የምትጠየቁት ማለት ነው። ሁለተኛው መንገድ ደግሞ በግላችሁ በራሳችሁን ማስተማር ነው። እሱም ዩቲዩብ እና ዶክመንቴሽኖችን በማንበብ መማር ትችላላችሁ። ነገር ግን ይሄ ከባድ ነው። ራሳችሁን በደንብ ዲሲፕሊን ማድረግ ይኖርባችኋል። በደንብ ፎከስድ ሆናችሁ ማንበብ ይኖርባችኋል። ነገር ግን በደንብ ጎበዝ ነው የምትሆኑት በዚህ ነገር ከተማራችሁ። ዶክመንቴሽን አንባችሁ ከተማራችሁ በደንብ ሶሊድ የሆነ እውቀት ትይዛላችሁ። ግን ረጅም ነው፣ እንዲሁም በደንብ በራሳችሁ በደንብ ጥረትን ይጠይቃል። ሌላው ደግሞ ኦንላይን ኮርሶችን የተለያዩ ኦንላይን ኮርሶችን መውሰድ። እኔ በግሌ ኤሌክስ ላይ የተማርኩት። ከዛ እንደ ዩደሚ፣ ዩዳሲቲ የመሳሰሉ የኮርሶች አሉ ማለት ነው። ስለዚህ እናንተም እነዚህ ኮርሶች ወስዳችሁ ሶፍትዌር ኢንጂነር መሆን ትችላላችሁ ማለት ነው። ሌላው ቻሌንጆች ናቸው። ምን አይነት ቻሌንጆች አሉ ስትማሩ ምን ቻሌንጆች ይገጥሟቸዋል ነው። የመጀመሪያው በደንብ ጊዜ ይፈልጋል። በደንብ ፎከስ ሆናችሁ መማር አለባችሁ። አጌን ኤንድ አጌን እየደጋገማችሁ አንድን ኮድ በደንብ ኮዲንግ ላይ በተለይ በደንብ ኮድ ማድረግ ይኖርባችኋል። በየጊዜው ረጅም ሰዓት ኮምፒውተር ላይ ተቀምጣችሁ ኮድ ማድረግ ይኖርባችኋል። ዛሬ ኮድ አድርጋችሁ ዛሬ ገባኝ ብላችሁ ነገ ስትመጡ ልትረሱ ትችላላችሁ። ስለዚህ ደጋግማችሁ አንድን ፕሮግራም ደጋግማችሁ ኮድ ማድረግ ይኖርባችኋል። ለረጅም ሰዓት ኮምፒውተር ላይ መቀመጥ ይኖርባችኋል። ከዛ ደግሞ ከባድ ነው፣ ኮምፕሌክስ አልጎሪዝሞች አሉ። እነሱን አይደንቲፋይ ማድረግ በደንብ ጊዜ የሚጠይቅ ነገር ነው። ሌላው ደግሞ የተለያዩ ቱሎች አሉ። በየጊዜው አዳዲስ ፍሬምወርኮች ይወጣሉ። የተለያዩ ብዙ ነገር ነው ማወቅ ያለባችሁ ሶፍትዌር ኢንጂነር ለመሆን። የተለያዩ ቱሎች ጀስት ኮድ ለማድረግ ፕሮግራሙን እንዲሰራ ለማድረግ ብዙ ነገሮች ማወቅ ይኖርባቸዋል። እኔ በግሌ ቻሌንጅ የሆነብኝ የነበረው እኔ ከባክኤንድ ዌብሳይት ዴቨሎፕመንት ነው የጀመርኩት። ባክኤንድ ስማር ፍሮንትኤንድ ላይ የምትሰሩትን ነገር ታዩታላችሁ። የሆነ አንድ ስታይል ከሰራችሁ ወይም
አንድ ከለር ስትቀይሩ ለምሳሌ ከለር እንዴት እንደሚቀየር ካወቃችሁ ወዲያው ኢምፕሊመንት ማድረግ ትችላላችሁ። እዛው ላይ ሪዛልቱን ታዩታላችሁ። ባኬንድ ስትማሩ ግን ሪዛልቱን አታዩትም። ወይም አንድ የተማራችሁት ኮርስ የተማራችሁት ቲዮሪ እንዴት እንደሚሰራ ለማወቅ ረጅም ፕሮሰስ ሊፈጅባችሁ ይችላል ማለት ነው። ስለዚህ እኔ አንድ ቻሌንጅ ሆኖብኝ ነበረ። ሌላው ደግሞ ጥሩ ለርኒንግ ፕላትፎርም ማግኘት ከባድ ነው። ለእኔ መጀመሪያ ላይ የት እንደመማር ከየት እንደምጀምር በደንብ የሚያሳየኝ ሰው አልነበረም። ከዛ ኤሌክስ ስማር ግን በደንብ ስትራክቸርድ ሆኖልኛል። በደንብ በራሴም ለማወቅ በራሴም ለመማር በቂ ነው እያልኳችሁ ሳይሆን ኤሌክስ በቂ ነው እያልኳችሁ ሳይሆን አትሊስት መንገዱን ይከፍትላችኋል። ምን ማወቅ እንዳለባችሁ በየጊዜው በስትራክቸርድ በሆነ ዌይ እንዴት መማር እንዳለባችሁ ያሳያችኋል። ነገር ግን ያ መጀመሪያ ላይ ቻሌንጅ ሆኖብኝ ነበረ። ከየት እንደምጀምር ትክክለኛ ፓዝ ላይ መሆኔን አለመሆኔን እርግጠኛ አልነበርኩም እና ያ ነገር ጊዜ የሚፈጅባችሁ ነገር ነው አይደንቲፋይ እስክታደርጉት ድረስ ማለት ነው። ሌላው ደግሞ ስትማሩ እኔ በግል ይፈተንበት የነበረው እኔ ቀላል ኮዶችን እየጻፍኩ ወይም ገና ሲጀምሩ ቀላል ኮዶችን ኤአይ በሰከንዶች ይሰራዋል ወይም ኢቨን አሁን ስቲል ከባባድ ኮዶችን በሰዓታት ውስጥ በኤአይ ይሰራል እና እኔ መማሪ ምንድን ነው ጥቅሙ? ኤአይ እየሰራው ከኤአይ ማልሻል ከሆነ ምንድን ነው ጥቅሙ የሚለው ነገር ሁሌም ራሴን ፍራስትሬሽን የሚፈጥርብኝ ነገር ነበረ። ስፔሻሊ እንዳልኳቸው እኔ ኤአይ በደንብ ኢምፕሊመንት መደረግ ከጀመረበት ሰዓት ጀምሮ ነው መማር የጀመርኩት እና ያ ነገር ፈተና የሆንብኝ ነበረ። እናንተም ፍሩቱን እስክታዩት ድረስ በደንብ ቤዚኩ ማወቃችሁ ለወደፊት እንደሚጠቅማችሁ እስክታዩት ድረስ ፈተና ሊሆንባችሁ ይችላል። እነዚህ ነገሮች ሬዲዮ ናችሁ ከገባችሁ ግን ቀላል ነው። በቃ ፎከስ እስከሆናችሁ ድረስ መማር የምትችሉት ነገር ነው ማለት ነው። አሁን ደግሞ ወደ ኦፖርቹኒቲዎቹን ከተማራችሁ በኋላ በሶስት አይነት መንገድ ገንዘብ ልትሰሩ ትችላላችሁ። አንደኛው ፍሪላንስ በማድረግ ነው። ራሳችሁ በግላችሁ ከስተመር እየፈለጋችሁ ኦንላይንም እንደ አፕወርክ እንደ የተለያዩ የኢትዮጵያ የሎካል ፕላትፎርሞችም አሉ። እዛ ላይ ስራ እየፈለጋችሁ መስራት ትችላላችሁ። እኔ እንዳልኳችሁ 1 ዓመት ነው የፈጀብኝ። ከ1 ዓመት በኋላ ሶፍትዌር ኢንጂነሪንግ ተምሬ ዌብሳይት ዴቨሎፕመንት ኮርስ ተምሬ ለክላይንት የሚሸጥ ዌብሳይት መሸጥ ችያለሁ። ኤአርፒ ሲስተም ሱቅ ውስጥ አሁን ራን እያደረገ ያለ ኤአርፒ ሲስተም ከጓደኛዬ ጋር በመሆን አንድ ደግሞ ብቻዬን በመሆን 2 ኤአርፒ ሲስተሞች ሽጫለሁ። ከዛ ደግሞ የኮንስትራክሽን ዌብሳይት አሁን በቅርብ የጨረስኩት የኮንስትራክሽን ዌብሳይት አለ። እነሱንም ሰርቼ መሸጥ ችያለሁ ማለት ነው። የራሳችሁን ስታርታፕ ራሳችሁ የቢዝነስ አይዲያ ካላችሁ ያንን ነገር ኢምፕሊመንት ማድረግ ትችላላችሁ። እንደ ጉግል፣ አማዞን የመሳሰሉ ድርጅቶች ላይ ደግሞ መስራት ትችላላችሁ። ከዛ ደግሞ ሶፍትዌር ኢንጂነሪንግ ከተማራችሁ አንድ ቤዚክ እውቀት ካላችሁ ቤዚኩን ነገር በደንብ ማስተር ካደረጋችሁት ወደ ሌሎች ፊልዶች ሽፍት ለማድረግ ቀላል ይሆንላችሁ። ለምሳሌ ሶፍትዌር ኢንጂነሪንግ የተማረ ሰው ወደ ሳይበር ሴኩሪቲ ልግባ ቢል የመማር ፕሮሰሱን ያውቀዋል፣ እንዴት መማር እንዳለበት ቤዚኩ ነገር አለው፣ የፕሮግራሚንግ ኖሌጅ አለው። ስለዚህ ወደ ተለያዩ ፊልዶች ሽፍት ለማድረግ ሶፍትዌር ኢንጂነሪንግ መማር አድቫንቴጅ አለው ማለት ነው። አራተኛው እና የመጨረሻው ደግሞ ሶፍትዌር ኢንጂነሪንግ ባልማር የሚያስቡ ነገሮች ነው። አዜ ጁኒየር ስራ ማግኘት በጣም ከባድ ነው። ሶፍትዌር ኢንጂነሪንግ ሮል አሁን በኤአይ እየተተካ ነው። ከጁኒየር ሶፍትዌር ኢንጂነር የሚባለው የሚሰራውን ኤአይ መስራት ይችላል በቀላሉ። ስለዚህ ራሳችሁን ኮንቲኒስሊ ኢምፕሩቭ ማድረግ ይኖርባቸዋል፣ በደንብ ማወቅ ይኖርባቸዋል ማለት ነው። ብዙ ፍሬምወርኮች እና ብዙ ቱሎች በየጊዜው አዳዲስ ቱሎች ቅድም እንዳልኳችሁ ይመጣሉ። እነሱን ራሳችሁን አፕዴት ማድረግ ይኖርባቸዋል በየጊዜው። ከረንትሊ ሶፍትዌር ኢንጂነሪንግ መማር ወርዝ ያደርጋል አያደርግም የሚለውን በሌላ ቶፒክ እናወራለን። ዛሬ ይህንን ይመስል ነበር። በየጊዜው እንደዚህ አይነት ኢንፎርሜሽኖች እንዲደርሷችሁ ከፈለጋችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። እንዲሁም ላይክ፣ ሰብስክራይብ፣ ሼር በማድረግ ሰፖርታችሁን አሳዩኝ። አመሰግናለሁ።